የሐሲዶች ዱዓ ነግራቸዋለሁ። ስራችሁ ቦታ ይሁን በልጆቻችሁ በቤታችሁ በራሳችሁ ይሁን ብቻ ሐሲዶች አስቸግሯቸዋል አይደል? አላህ ሱብሃነሁ ወተዓላ ሐሲዶቹን ሲገልጻቸው ምን አላቸው መሰላችሁ? በሱረቱል በቀራ ላይ ኩፋረን ሐሰዳ አላቸው። ኩፋረን ሐሰዳ። ስለዚህ ሐሲዶች ማለት በመጨረሻና ባላህ የሚያምን ሰው ማሻ አላህ ይበል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው በእኛ በሀብታችን አሊያም በመልካችን በኖራችን የሚያስዱን ሰዎች አላህ እንደከፈራችሁ አላህም በቁርአን ከሪም ይናገራል። ምክንያቱም ህስድ ማለት የውስጥ በሽታ ነው ማለት ነው። የማይወጣ ነቀርሳ ይባላል ወይም ደግሞ ሕክምና የሌለው በሽታ ማለት ነው። ስለዚህ ለነዚህ ሰዎች ምን ትላላችሁ? ቤታችሁ ውስጥ አሊያም ስራችሁ ቦታ አሊያም መጠጣት አሊያም ውሃውን መርጫት ማለት ነው። ኩፋርን ሐሰዳ የምትለው ሱረቱል በቀራ ላይ ቁርአን ውስጥ ያለች ናት። እኔ ደግሞ ለናንተ ምስጥር እሰጣችኋለሁ ማለት ነው። ለሐሲዶች አሪያም በስራ ቦታችሁ በቃ አጠቃላይ ህይወታችሁ በህዝድ ያለ ሰው እቺን የቁርአን አያ ቀርታችሁ ቤት ውስጥ በውሃ መርጫት በጨው አድርጋችሁ ቤታችሁን መወልወል ማጠብ አለም ሻወር መውሰድ ልጆቻችሁን ማጠጣትም ሻወርም ኩፋረን ሐሰዳ ኩፋረን ሐሰዳ እንደው ሩቅያ ያደረጋችሁ ሩቅያ ከዚህ በፊት ቁርአን የተቀራባችሁ ሰዎች ሩቅያ ቤት ትቀራለች ማለት ነው። ኩፋረን ሐሰዳ ኩፋረን ሐሰዳ 7 ጊዜ ሰየክፊን አላህ ሰየክፊን አላህ ሰየክፊን አላህ አላህ በቂ ነው አላህ በቂ ነው ማለት ነው። ስለዚህ እነዚህን አያዎች በውሃ 77 ጊዜ እየቀራችሁ አሊያም መጠጣት ሻወር መውሰድ ወይም ስራችሁ ቦታ መጥፋት ወይም ልጆቻችሁን ማጠጣትም ሻወርም ማስገባት ትችላላችሁ። ቤታችሁንም ላይ በአይላንድ አድርጋችሁ በቤታችሁ ሽንት ቤት ብቻ ሲቀራ በየክፍሉ መረጫት ይቻላል። ቤታችሁ በህዝድ አጠቃላይ እኔ በህዝድ በአይነ ጥላ ተጠቅቻለሁ ህዝድ አለብኝ የምትሉ ሰዎች በስራችሁ ሊሆን ይችላል፣ በጤናችሁ ሊሆን ይችላል፣ በመልካችሁ አሊያም በልጆቻችሁ ብቻ ህስድ አለብኝ የምትሉ ሰዎች እቺ የቁርአን አያ ሱረቱል በቀራ ላይ አለች ማለት ነው። ኩፋረን ሐሰዳ ሰየክፊን